ሰላም ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ለኔ ደህና እግዚአብሔር ይመስገን። ቪዲዮውን እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩት። አዳዲስ ነገሮችን ሁሉ ጊዜም አቀርብላችኋለሁ እና የተወደዳችሁና የተከበራችሁ ቤተሰቦቼ ስለ ሀና እውነታው ሲነገር እንደዚህ ነው። ሀና ሳትሞት ሞታለች ተብሎ ቪዲዮ የተሰራው ሁሉ ውሸት፣ ከውሸት የላቀ ውሸት መሆኑን አብረዋት የተጓዙት ልጆች ተናግረዋል ማለት ነው። ሌሎቹም ደግሞ የሸጧት አሉ። አብረዋት የተጓዙ ሌሎቹም የሸጧት አሉ። ውሸትን የተናገሩ ሳትሞት ሞታለች ብሎ የፖሰታት ልጅ የገጠር ልጅ የሚለው ማለት ነው። የኛው የሸዋ ልጅ ማለት ነው። እና እውነታው ይሄ ነው። እውነታውን ስሙ። ቪዲዮውን አዳምጡ። ወላሂ በጣም የምታሳዝን ልጅ ናት። ገመዱን ወጥተን ከገመዱን ከወጣም በኋላ ነው እንግዲህ ችግር የተፈጠረው። እስከዛ ኖርማል ናት፣ ደህና ናት፣ እየሳቀ እየተጫወተች ነው ነው። የገጠር ልጅ ግን እሱ የበቃችው ነገር በሙሉ አንድም እውነት የለውም፣ ሁሉም ውሸት ነው። ልጅቱ ተደፍራለች። የተደፈረችው ደግሞ አጠገባችን ነው። የተደፈሯት ደግሞ መሪዎቹ ናቸው። እሱ ሩቅ ሆና ድምጿን ነው የሰማነው ነው ያለው። እዛው አጠገባችን ነው የደፈሯቸው። ድንጋይ አስከልለው፣ ድንጋይ ብቻ ነው የሚከልለን። እንደዛ በጥሽ እየመጡ ሲወስዷት፣ እየጎተቱ ሲወስዷት አይናችን እያየ ያው ሁላቸውም ይገባቸዋል። የስደት ነገር ስደት ጥሎ ማለፍ ነው። እዛ ጋር ምንም ማድረግ የማንችለው ወንድነት የማይሰራበት ቦታ ነው። የታጠቁ ናቸው። ምንም ማድረግ የማንችልበት ቦታ ነን። ይሄ ሁሉ ሲሆን ምንም ልንረዳት አልቻልንም። ከዛ በኋላ ያ ሁሉ ካለፈ በኋላ እንደገና ሀይድን ከሄድን በኋላ እዛው አስቀሯት። እሷን ወደኋላ እኛን ሂዱ አሉ። ሻንጣዋን ምናምን ይዘን ሆርን ያለው ውሸቱን ነው። እዛው ነው አስቀምጧልን፣ አስቀምጠናል። ስልክ አወራች የተባለውም አላወራችም ከማንም ጋር። ህይወት የተበላሸ ያለችውም አላለችም፣ ውሸቱን ነው። አብረን አድረናል የሆነ ቦታ ያለውም ውሸቱን ነው፣ አላደርንም። ከዛ በኋላ እኛ አላየናትም። በቃ እስከ ደፍረዋት ሲያበቁ እነሱ ናቸው በቃ ይዘዋት የሄዱት። እስከዛ ደህና ናት። ደፍረዋትም ዘወር ብለን ስናያድ ቁማለች። ያው እያለቀሰ እየጮኸች ነበረ። ያው ምንም እዚህ ላይ ልነግራችሁ አልችልም። በጣም የሚያስለቅሱ፣ በጣም ያሳዝናል። ምንም ማለት አይቻልም። እየሰማችሁ ነው። አብሮን የተጓዘው እንግዲህ ቪዲዮውን እንደሰማችሁት ነው። ልጁ አብራት የተጓዘው ልጅ ነው ይሄንን ያለው። በጣም ያሳዝናል። ማርያምን በጣም ልብ ይነካል። እህታችን ማርያምን ያልፍልኛል ብላ ይሆናል ይሳካል ብላ ልጇን በነፃነት ለማሳደግ ይኸው አልሆነ ውስጥ ከሞት የማይተናነስ ስቃይ ነው። እስኪ አስባችሁታል? በሰዎች ተይዞ ዋሻ ውስጥ ታግቶ አስባችሁታል? ማርያም ሊሆን በገዛ ዜጋ በገዛ በሀገር ሰው በሀገር ልጅ ሁሉም ካዷት፣ ሁሉም ካዳተኞች ናቸው። ማርያምን ከጓደኞቿ ጀምሮ ማለት ነው። አቶ መንብም የተባለችው አላቃትም ስትል ትንሽ የማታፍር ማለት ነው። ትንሽ አልሰቀጠጣትም። አብራት የበላ የጠጣች፣ አብራት የጨፈረች፣ ደስታዋን ጊዜ በጋራ የተካፈለች ጓደኛዋ አላቅሽም ስትል ትንሽ የማታፍር ማለት ነው። እና እህታችን ሁላችሁም በጸሎት አስቧት። እውነት በጸሎት በዱዓችሁ ሁላችሁም አስቧት። እህታችን በጣም ነው የምታሳዝነው። እግዚአብሔር አምላክ እውነት ስላላት እውነት የልጇ አምላክ በህይወት ያገናኛት። ከታሰረችበት ወጥታ ከታፈነችበት ወጥታ የዚህ ሁሉ ህዝብ የዚህ ሁሉ ጸሎት እግዚአብሔር አምላክ ይፍረድ እና በጣም ያሳዝናል። ሁሉም ውሸታፍ ነው። የገዛ ያገሯ ልጅ ራሱ ነው የካዳት። ለብር ነው የለወጣት። ማርያምን ለገንዘብ ለወጣት። እግዚአብሔር እውነትን ይወጣል። እውነት መቼም እውነት ናት። እና ይቺ ልጅ አብራት የተጓዘው የገጠር ልጅ የሚባለው ማለት ነው ከሃዲ ነው። የራሱን ኢቃማ የራሱን ህይወት አስተካከለ። በሷ ህይወት እንዳይናገር ሁሉን ፍና አድርጎ ማለት ነው።
የገጠር ልጅ ምስኪን ነው። አዎ ምስኪን ነው፣ ግን ማለት ነው የራሱን ህይወት ለማስተካከል ነው የእሷን ህይወት ስለ እሷ ዝም ያለው። አስፈራርተውታል። አንድ በገንዘብ ነው የተደለለው ማለት ነው። ፈጣሪ የልጅቷን እውነት የልጇ አምላክ የልጇ ውቃቢ ህፃኑ እንደው ሳጠግበው ገና እኮ የተለየችው። ፈጣሪ ፍረድ። እመብርሃን ካንቺ ጋር ትሁን። ሁሌም በጸሎታችን እናስብሻለን እህታችን። እግዚአብሔር አምላክ ካንቺ ጋር ይሁን የኔ ውድ። በጣም ያሳዝናል። እኔ እንጃ እሷ ከጠፋችበት ጀምሮ ማለት ነው እውነት አንድ ቀን እንቅልፍ ተኝቻለሁ። ኃጢአተኛ ሆና ፍርድ ተጥሎባት የእግዚአብሔርን ባላውቅም ሰው ቤቱን ዘግቶባት ዓለም ተገልብጦ ፊቱን አዙሮባት ከሰው ተነጥላ ሰው እንዳታይ ሆና ተጥላ አልከፋት ትኖራለች ደና። እናም መብርሃን ካንቺ ጋር ትሁን የኔ ውድ እህት፣ የኔ ስደተኛ። ፈጣሪ ካንቺ ጋር ይሁን ሁሌም። ለዚህ ሁሉ ውሸታም እንደው ለነዚህ ሁሉ ከሃዲዎች አንቺ በህይወት መተሽ ሁሉን በቃልሽ ተንፍሰሽው እንደው እነዚህ ወራዶች ናቸው። አብረሽ የጨፈርሻቸው አብረሽ የጠጣሻቸው ሁሉ ክደውሻል ነው። እና ፈጣሪ ካንቺ ጋር ይሁን። ሁላችሁም በጸሎት አስቧት። ፍትህ ለሃና እያላችሁ ፍትህ ለእህታችን እያላችሁ